በዚህ መልኩ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት እናወርዳለን ብለው እያጨበጨቡ እየተወዛወዙ የሚያደርጉት አምስት አውቃት ሶላታችንን የምንሰግድበት የቀልብ እርካታ የምናገኝበት ሰኪናን የምናገኝበት የሆነው ታላቅ የዒባዳ ስፍራ ቦታ ላይ ነው እንግዲህ እንደዚህ አይነት ጭብጨባ እየተደረገ ያለው። ይሄ ብቻ አይደለም። በዚህ ቪዲዮ ላይ ለየት ያለ ነገር ደግሞ የተመለከትኩት ምንድነው ሚንበር ላይ የተለያዩ ተግሳጾች በሚደረጉበት አጠቃላይ አላህ የሚወሳበትና የነብዩ ሰለላሁ ዐለይሂ ወሰለም ሱና የሚስተማርበት የሆነ ሚንበር ላይ ነው የተመለከታችሁት። ሼኹ ቁሞ እንግዲህ በዚህ አይነት መልኩ እያጨበጨበ ሰዎችንም የሚያስጨበጭባቸው። ሱብሃንአላህ። ይህንን ተግባር ያ ነብይ ቢመለከቱት፣ ያ አላህ ለዓለማት እዝነት አድርጎ የላካቸው ታላቅ ነብይ ቢመለከቱት፣ በሚንበራቸው ላይ አላህን ከማስታወስና ወደ አላህ የሚያቃርባቸውን ነገር ከማስተማር ውጭ እንደዚህ አይነት ጭብጨባን ያላስተማሩት ነብይ ይህንን ተግባር ቢመለከቱት ምን የሚሉ ይመስላችኋል? እንደው ይህንን ተግባር ወደ አላህ እንቀርብበታለን ብለው ነው የሚሰሩት እነዚህ ሰዎች። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ተግባራቸውን ቢመለከቱ፣ ሚንበር ላይ ተወጥቶ እንደዚህ መጨብጨቡን ቢመለከቱ፣ መወዛወዙን ቢመለከቱ አብረው ያጨበጭቡና ይወዛወዙላቸው ይሆን? አላሁል ሙስተዓን። አላህ ሱብሓነሁ ወተዓላ ይጠብቀን። ይህ ነው ከሱና የመሸሽ ትልቁ አደጋ ይህ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ሱና ተግባራት አንድን ሱና ስትተው ሌላም ቢድዓ ተክተህ ነው የምትተው። እነዚህ ሰዎች ስንትና ስንት የነብዩ ሰለላሁ ዐለይሂ ወሰለም ሱና የገፉ ተዋቸው የተለያዩ ቢድዓና መጤ ተግባራትን ወደ ዲኑ አስገቡ። ከዛም ራሳቸው ያመጡት የሆነውን ዒባዳ መቃረቢያ አድርገውም ያዙት። ከነብዩ ሰለላሁ ዐለይሂ ወሰለም ውጭ እነዛ ታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሐቦች ይህንን ሚንበር ላይ የሚደረግ ጭብጨባ ቢመለከቱ ምን ይሉ ይሆን? እንደው እንዳጠቃላይ ሰለፎቻችን ይህንን ጭብጨባ ቢመለከቱ፣ ይህንን ሚንበር ላይ የተደረገ ጭብጨባ ቢመለከቱ ምን ይሉ ይሆን? አላህ ይጠብቀን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓ መጥፎ የሆነ ተግባር ስለሆነ አደራችሁን ብሎ አስጠንቅቆ ነው ወኢያኩም ወሙሕደሳቲል ኡሙር፣ አደራችሁን አዳዲስ መጤ ተግባራትን ተጠንቀቁ። ፈኢነ ኩለ ሙሕደሰቲን ቢድዓ፣ ምክንያቱም አዳዲስ የመጣ ነገር በሙሉ ቢድዓ ነው። ወኢነ ኩለ ቢድዓቲን ضላላ፣ ቢድዓ የሆነ ተግባር ሁሉ ደግሞ ጥመት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የትኛውም አይምሯችን የሚስለው ጥሩ ነገር ብለን የምናስበው ነገር ነብዩ ያልተጓዙበትና ያላስተማሩበት መንገድ ከሆነ ጥመት ነው። እንደዚህ አይነቱን ጭብጨባ መወዛወዙን መዝለሉን ነፍስያ ትወዷለች። ነፍስያ እንደዚህ አይነቱ ነገር ያስደስታታል። የታወቀ ነው። ነገር ግን ነፍስያችን በመራችን ቦታ ላይ ሁሉ የምንሄድ ከሆነ ጥመት ላይ እንወድቃለን። ነፍስያችንን የነብዩን ሰለላሁ ዐለይሂ ወሰለም ሱና ልናስተምራት ይገባል። መንገዳቸውን ልናሳውቃት ይገባል። በተጨማሪም የአምልኮት ቦታ ውስጥ መስጂድ ውስጥ እንደዚህ አይነት ጭብጨባ ማድረግና እንደዚህ አይነት ውዝዋዜ ማድረግ ከነብዩ ሰለላሁ ዐለይሂ ወሰለም የተያዘ መንገድ አይደለም። ከኹለፋኡ ራሺዲን ከአራቱ ቅን ምትኮቻቸው የተያዘ መንገድ አይደለም። ከሰሐቦች የተያዘ መንገድ አይደለም። አጠቃላይ ከሰለፎች የተያዘ መንገድ አይደለም። ታዲያ ከየት መጣ? መቼም የሆነ የተያዘበት መንገድ ሊኖር ይችላል። ከየት መጣ ብለን ስንመለከት ወላሂ በጣም በሚያሳዝን መልኩ የዚህን አይነት ተግባር ሲሰሩ የነበሩት የመካ ሙሽሪኮች መሆናቸውን አላህ ሱብሓነሁ ወተዓላ የሙሽሪኮችን የአምልኮት ተግባራቸውን ሲናገር ምንድነው የሚለው? ወማ ካነ ሶላቱሁም ዒንደል በይቲ ኢላ ሙካአን ወተስዲያ። እነዚህ ሙሽሪኮች በቤቱ ላይ በመካ ላይ የሚያደርጉት ስግደታቸው እኮ ፉጨትና ጭብጨባ እንጂ ሌላ አይደለም ይላል አላህ ሱብሓነሁ ወተዓላ። መካ ሙሽሪኮች ወደ ካዕባ ወደ መካ ሄደው አምልኮታቸውን ሲሰሩ ምንድን ነበር የሚያደርጉት? ማጨብጨብና ማፏጨት ነበር። ይህ ተግባር እንግዲህ አላህ ሱብሓነሁ ወተዓላ እንደነገረን ማጨብጨብና ማፏጨት የመካ ሙሽሪኮች ተግባር ነው። እንዴት የነሱን ተግባር እንይዛለን? አምልኮት እንዴት መፈጸም እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውን ሳለ፣ ሰለዋትን እንዴት ማውረድ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውን ሳለ፣ እሳቸው ያስተማሩትን ነገር ወደ ጎን ትተን እንዴት ከመካ ሙሽሪኮች አምልኮት ላይ ማጨብጨብ የሚባል ነገር እናመጣለን? አላህ ይጠብቀን። ይህ ለስሜት መገዛት እንጂ ሌላ ነገር አይደለም። ስሜታችንን ደግሞ በሸሪዓ ልጓም ካላሰርነውና ካልገደብነው የአላህንም ትዕዛዝ የነብዩ ሰለላሁ ዐለይሂ ወሰለምንም ትዕዛዝ እንድንጥስና እንዳንቀበል ሊያደርገን ይችላል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን በማጨብጨብ አምልኮት ተደርጎ አያውቅም በጭራሽ። ጭብጨባ ወደ አላህ የሚያቃርብ ተግባር ተደርጎ በጭራሽ ተይዞ አያውቅም። ነብይ ወደኛ የተላከልን የአላህን ትዕዛዝ ሊያብራራልንና አምልኮትን እንዴት መፈጸም እንዳለብን ሊያስተምረን ነው። የተለያዩ ዒባዳዎችን እንደፈለግነው የምንፈጽምና ደስ እንዳለን የምንሰራ ከሆነ ነብይ መላኩ ሚስጥሩ ምንድነው? ሙሐመዱን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብለን መመስከራችን ታዲያ ምኑ ላይ ነው ጥቅም? ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብለን እስከመሰከርን ድረስ አምልኮትን እሳቸው ባስተማሩት መልኩ ልንፈጽም ይገባል። ሶላት ስግደታችን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን እንጂ እንደፈለግን አይደለም የምንሰግደው። ቁርአን አቀራራችን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን እንጂ እኛ እንደፈለግን አይደለም የምንቀረው። ጾም አጿጿማችን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን እንጂ እኛ እንደፈለግን አይደለም የምንሰራው። የተለያዩ ዒባዳ አሁንም ወደ ሶላት ስንመጣ
ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን መልኩ እንጂ እኛ በፈለግነው መልኩ አይደለም እንሰራው። እኛ በፈለግነውና ደስ ባለን መልኩ ከሆነ እንደዚህ አይነት ግልጽ አላህ ያወገዘው የሙሽሪኮች ተግባር ብሎ ያወገዘው ስህተት ውስጥ እንወድቃለን። አላህ ይጠብቅ። አሁንም አደራ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና እንመለስ። የእሳቸውን ሱና አጥብቀን እንያዝ። የነብዩ ሰለላሁ ዐለይሂ ወሰለም መንገድና አስተምህሮት ያልሆነን ነገር በሙሉ እንራቅ፣ እንጠንቀቅ። ምንም ኸይር መስሎ ቢታየን ማንም ይስራው ማን ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩትና ሷሐቦች ያልተገበሩት ተግባራ የኸይር መንገድ ወደ አላህ የመቃረቢያ መንገድ ሊሆንልን አይችልም። አሁንም የነብዩ ሰለላሁ ዐለይሂ ወሰለም አደራ አጥብቀን ያዝ። ፈዐለይኩም ቢሱነቲ አደራችሁን ሱናዬን መንገዴን አጥብቃችሁ ያዙ። የኔን ቅን ምትኮች የአራቱን ኹለፋኡ ራሺዲንን መንገድም አጥብቃችሁ ያዙ ብለዋል። የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀን ልንይዝ ይገባል። ሱና ማለት የነብዩ ሰለላሁ ዐለይሂ ወሰለም ሱና ማለት የኑህ መርከብ ናት። በኑህ ዐለይሂ ሰላም ጊዜ መርከቧ ላይ የተሳፈረ ሰው ካልሆነ በስተቀር የዳነ ሰው የለም፣ ሁሉም ጠፍተዋል። አሁንም የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ያልተሳፈረ ሰው የጥመቱ ማዕበል ያጠፋዋል። ልንጠነቀቅ ይገባል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።